የብልጽግናዎች ጠቅላይ ሚኒስትር እንኳን ከ5 ዓመታት በፊት የተናገሩትን ከ5 ደቂቃም በፊት ያሉትን የሚክዱና የሚዋሹ ናቸውና ስለዚህኛው አመላቸው ሲባል የሚባል ነገር ላይኖር ይችላል። መሐይምነትን ደራርበው ለለበሱ፣ ሐሰትን መናገር እምነት፣ ውሸትን መስማት ዕውቀት ላደረጉ፣ ይህንንም ለተላመዱ የብልጽግና ወንጌላውያንና የጎጥ ምዕመናን ሲባልም ይህንን መሟገት ላይጠቅም ይችላል። በዚህ ሁሉን ነገር መዝግቦ በሚያስቀረው በዚህ የዲጂታል ዘመን ግን ይህንን ጉዳይ በሚገባ ሰንዶ ለቀጣዩ ትውልድ ማስቀመጥ የዚህ ዘመን ኃላፊነት ይሆናል። አንድ አብይ አህመድ የተባሉ መሪ በኢትዮጵያ ውስጥ በነገሱ ጊዜ የአገራቸውን ሕዝብ በጎረቤት ትብብር ሲጨፈጭፉ በሳንጃ ተደፍረናልና በወንድ አካል ድፈሩ እያሉ ሚሊዮኖች ላይ ሲያሰማሩ የሚለው ገለጻ ራሳቸው ያመኑት ሆኗልና የጠቅላይ ሚኒስትሩን ሐሰቶች በቀን በሰዓታትና በዕለታት ዝርዝር አድርገን እናስቀምጣለን። ይህ ዝግጅት በዚያች በአክሱም ከተማ ህዳር 18ና 19 2013 ዓ.ም የኢሳያስ አፈወርቂ ሰራዊትን ጠርተው በጽዮን ደጃፍ ላይ አብይ አህመድ ስላስጨፈጨፏቸው ወገኖች መታሰቢያ እንዲሆን ፍላጎታችን ነው። አብይ ባሳለፍነው ማክሰኞ ከኤርትራ መንግሥት ጋር የተፋፋመ ጸብ ውስጥ የገባሁት የአክሱም ሕዝቤን በጅምላ በመገደሉ የአድዋ ፋብሪካዬ በመነቀሉ የአዲግራትም በመሰረቁ ነው ብለዋል። የተቆራረጥነው የደቡብ አፍሪካው ስምምነት ሲፈረም ነውም ብለው ቅጥፍ አድርገዋል። ይህንን ሁሉ ውሸታቸውን ለማስተባበል እማኝ የምንጠራው የኤርትራን መንግሥት ወይም ሌላን ሳይሆን ራሳቸውን ነው። እሳቸውን ብቻም ሳይሆን የራሳቸውን ጄኔራሎችና የጦር መሪዎችም ነው። አበባው ታደሰ፣ መሐመድ ተሰማ፣ መሰለ መሰረትና ብርሃኑ ጁላ ይህንን የጠቅላይ ሚኒስትሩን ንግግር ሲሰሙ የቆሙበት መሬት እንዲውጣቸው ቢመኙ ሕሊና ያላቸው ሰዎች ሆኑ ነበር። አብይ ከሻቢያ ጋር የተቆራረጥኩት ለትግራይና ለህወሓት ሰላም ላመጣ ፕሪቶሪያ ስለሄድህ ነው ያሉበትን ንግግር አረርሶ ሰውዬ እንደ ዕድሜዎት መሆን ቢያቅቶ ያሉበትን ኃላፊነት ይምሰሉ ብለው ሊሟገቷቸው ይችሉም ነበር። ከፕሪቶሪያ ስምምነት በኋላ በአንድ ሰዋራ ቦታ የሻቢያ ጄኔራሎች የአብይ አህመድን ጄኔራሎች ሰብስበው ሲያነጋግሯቸውና ሲማማሉ የሚያሳየው ቪዲዮ ዛሬም እጃችን ላይ ያለና ይህንን እንደ ሹራብ ክር ተጎትቶ የሚያልቀውን የአብይ አህመድን ውሸትና የአገዛዙን ቅሌት በጥቂት ማስረጃዎች ለመጠቀም እንገለገለዋለን። እዚህ ጋር ግርም የሚል መግለጫ ደግሞ እናስታውሳችኋለን። ግንቦት 2 2013 መግለጫ የሰጡት የአብይ አህመድ ሹም በአክሱም የተገደሉት ሰዎች መገደል የነበረባቸው መሆናቸውን ገልጸዋል። ያኔ ገጥመን መስሎኝ እያሉ ላጀቧቸው መንጋዎቻቸው እንኳን ያልተጨነቁላቸው ጠቅላይ ሚኒስትሩ ትናንት በሻቢያ ተወሰዱ ያሏቸውን ፋብሪካዎች፣ ተገደሉ ያሏቸውን ሰዎች ጥር 1 2014 ግን እኔ ነኝ ያወደምኩት ብለው ሽልማት ሰጥተዋል። በዚህ ወቅት የተፈጸመን አንድ ቸርነት በላይነህ የተባሉን ጄኔራልም እናነሳለን። አብይ ግን የጋበዙት የሻቢያ ጦር ደሞዝ ከፍለውና የውጊያ ዕቅድ አውጥተው ያሰማሩት የኢሳያስ አፈወርቂ ሰራዊት የአክሱምን ወጣቶች በመደዳ ሲረሽን እሳቸው እማኝ እንደነበሩ የተገለጸበት የትናንቱ ንግግራቸው በትክክል የእምነት ክህደት ቃል ነው። በአንድ አገር ውስጥ ጄኖሳይድ ወይም የዘር ማጥፋት አሊያም ጅምላ ጭፍጨፋ ካልሆነም ደግሞ የጦር ወንጀል ባልታጠቁ ሰዎች ላይ ሲፈጸም ያልታደገ መንግሥት ወንጀለኛ ነው የሚለውን ዓለም አቀፍ ሕግም በሚገባ መተላለፋቸውን በአደባባይ እወቁልኝ ብለው አምነዋል። ያኔም ጠቅላይ ሚኒስትሩ የኤርትራ ሰራዊት አልገባም አልገደለም ሲሉ ልክ ናቸው፣ ሻቢያ አልገባም አልገደለም እያሉ ሲደግፉ የነበሩ መንጋዎች ዛሬም የኤርትራ ሰራዊት ገብቶ ጅምላ ርሸና ሲያደርግ የተፋፋመ ጸብ ውስጥ ገባን ሲሉ ትክክል እኮ ናቸው፣ መሪያችን ለትግራይ ሕዝብ ብለው ከሻቢያ ጋር ተጣሉ የሚሉትን የእውቀትና የእውነት ምንዱባን ትተን ነገሩ ግር ላላቸው ሰዎች ሲባል ግን ጥቂት ጥያቄዎችን እናስከትል። ከ5 ዓመት በፊት አክሱም ከተማ ላይ የተፈጸመውን ጭፍጨፋ ያካሄደው ሻቢያ ነው ይባል። አርባ ምንጭ ላይ የታሰሩትን ተጋሩ የጨፈጨፈው የኤርትራ ሰራዊት ነበርን? በባህር ዳር ፕሮፌሰሮችን ሳይቀር የትግራይ ተወላጆች ናችሁና ብሎ የረሸነው ሻቢያ ነበርን? የአዲግራትን ፋብሪካ የዘረፈው የአድዋን ፋብሪካም የነቀለው ኤርትራ መሆኑ እውነት ነው እንዲባል በአዲስ አበባና በሌሎች የኢትዮጵያ አካባቢዎችስ የነበሩ የትግራይ ተወላጆችን ንብረት የዘረፈው የባንክ አካውንታቸውን ዘግቶ የወሰደው የኢሳያስ ጦር ነውን? ከሲቹዌሽን ሩም እያየሁ ፈርሜ ነው የምተኩሰው እያለ ይናገር የነበረው አዲሃሎ ነው ወይስ 4 ኪሎ?
መቀለን በሻሻ ደረኳት ያለውስ ኢሳይያስ ነው አብይ? አንድ ሰው ሳይሞት መቀሌ ገባሁ እያለ ዋሸውስ ማን ነበር? እነዚህን ሁሉ እንተዋቸውና ሰሞኑን የተፈናቀሉ የትግራይ ሰዎች እርዳታ እንዳይደርሳቸው አድርጎ በረሃብ የፈጀው የትግራይ መንግስት ሰራተኞችን ደሞዝ በጀትና ስራ ማስኬጃ የከለከለው አውሮፕላን እንዳይበር ያገደው ሙዝና ብርቱካን ነጋዴዎችን ሳይቀር እያሳደደ በድሮን የገደለው የአብይ አህመድ እጅ ወይስ የኢሳይያስ መዳፍ? የኤርትራ ሰራዊት ትግራይ ውስጥ አልገባም ያለውስ አብይ፣ ዳንኤል ክብረትና ዛዲግ ወይስ እነ የማነ ገብረ መስቀል? በኦህዴድ ግብዣ ሻቢያ ገብቶ የፈጸመውን 4 ኪሎና አዲሃሎ ተጠራርተው ያደረጉትን ያንን ወንጀል እንትወውና ይህ ሁሉ ይቅር፣ በአማራ ክልል በአብያተ ክርስቲያናትና በገበያ ላይ ህዝብን በድሮን የጨፈጨፈው፣ በፍኖተ ሰላም ገበያ ላይ አከታትሎ የገደለው፣ ሰዎችን በማንነታቸው እየመረጠ የረሸነው፣ በኦሮሚያ እንደ ዲያቆን አማኑኤልና እንደ በቴ ኦርጌሳ የሚያደርገው የኤርትራ ጦር ነው ወይ የሚሉትን ጥያቄዎች ነገሩ ግራ ለሚገባቸው የአብይ አህመድ ሴራና ሥራ ዛሬም ላልተገለጠላቸው ሰዎች ጣል እናድርግና ጠቅላይ ሚኒስትሩ ለምን አማራና ትግራይንና ኤርትራን ማጋጨትና ማገጫጨት አስፈልጋቸው የሚለውን እንዲሁ እያሰላስልን እንቀጥል። በአክሱም የሆነውን ቀንና ሰዓት፣ ዕለትና ሁኔታ በዝርዝር የምንመለከት ዘንድ በአክሱማውያን ከተማ በጽዮን ደጃፍ ላይ የፈሰሰው የሕፃናትና ታዳጊዎች የእናቶችና ወጣቶች ደም ከ5 ዓመታት በኋላ በአብይ አህመድ አንደበት በኩል መጮህ ጀምሯልና እሱን እናስታውስ። በመጀመሪያ መንግስታዊው ፋና ቴሌቪዥን አክሱም ከተማን ብልጽግና ተቆጣጠርኩ ያለው መቼ ነበር ለሚለው ምላሽ ይስጠን። ዛሬ ህዳር 11 2013 የመከላከያ ሰራዊታችን አክሱምን፣ አድዋንና የአዲግራት ዙሪያ ተቆጣጥሯል። በዚህ የፋና ቴሌቪዥን የሰበር ዜና ላይ የቀረበው መረጃ እንደሚያመለክተው መከላከያ አክሱምን የተቆጣጠረው ህዳር 11 2013 ዓ.ም ነበር። ጠቅላይ ሚኒስትሩ ከሻቢያ ጋር ጸብ አፋፋምን እያሉ የተናገሩበት የአክሱም ጭፍጨፋ የተፈጸመው መቼ ነው የሚለውን እንመልከት። ከሻቢያ በፊት ሰላማዊ ሰዎችን መግደል የጀመረው የአብይ አህመድ ጦር መሆኑን በወቅቱ ገልጸው የነበሩት ደግሞ የፍትህ ሚኒስትር ዴኤታ የነበሩት ፈቃዱ ጸጋ ናቸው። ይህንን ልብ እንበል። መከላከያ አክሱም ከተማ እንደገባ በነፋና የተገለጸው ህዳር 11 ቢሆንም በይፋ የገባው ግን ህዳር 11 ነበር። እያንዳንዱ ትግራዋይ ጁንታ ነው የሚል አቋም ኖሮት ዘመቻ ላይ የነበረው መከላከያ 6 የአክሱም ሲቪሊያንን ብቻ ነው የገደለው የሚለውን እንዳለ እንቀበለውና ጠቅላይ አቃቢ ሕግ ይህንን ሲናገር ጠቅላይ ሚኒስትሩ ምን ሲሉ ነበር የሚለውን እናስታውስ። አንድም ሲቪል ሳንገድል መቀሌ ገባን ማለት ከዘረዘሯቸው ከተሞች አንዷ አክሱም ነበረች። ይህንን የተናገሩት አክሱም ከተማ ላይ ቢያንስ የራሳቸው ጠቅላይ አቃቢ ሕግ ያመነው የመከላከያ ግድያ ከተፈጸመ ከ10 ቀናት በኋላ በህዳር 21 2013 ፓርላማ ላይ ቀርበው በሰጡት ማብራሪያ ነው። እንዲህ እያሉ ይዋሹ የነበሩት ጠቅላይ ሚኒስትር በራሳቸው ጠቅላይ አቃቢ ሕግ ሲቪሊያን በመከላከያ መገደል የጀመሩት ህዳር 10 እንደነበር ምስክር በመስጠት ቀጣፊነታቸውን እማኝ ሆነውበታል። ቀደም ሲል የተከታተልናቸው አቶ ፈቃዱ ጸጋ መከላከያ በአክሱም ከተማ ብቻ 6 ሰዎች መግደሉን ቢያንስ አምነዋል። አንድም ሲቪል አንድም ከተማ ላይ አልገደልንም ይሉ የነበሩት አብይ አህመድ አሁን ደግሞ አክሱም ላይ ጅምላ ርሸና ያደርግ የነበረው ሻቢያ ነበር ብለዋል። ጠቅላይ ሚኒስትሩ ህዳር 21 2013 ዓ.ም አንድም ሲቪል በየትኛውም ከተማ አልገደልንም ብለው ሲቀጥፉ፣ አቶ ፈቃዱ ጸጋ ግን የለም ህዳር 10 ቀን 2013 ዓ.ም በአክሱም ከተማ ላይ ቢያንስ 6 ሰው ገድለናል የሚል ይዘት ያለው ማብራሪያ ያቀርባሉ።